ሃይ ሃይ እንዴት ናችሁ? ሰላም ናችሁ አይደል? ባላችሁበት ሰላማችሁ ይብዛ። ዛሬም ደግሞ ከተለያየ ቦታ እናንተ ፈታ ያደርጋሉ፣ ያዝናናሉ፣ ቁም ነገር ያስጨብጣሉ ብዬ የሰበሰብኳቸውን ቪዲዮዎች ይዤ ቀርቤያለሁ። ከእናንተ የሚጠበቀው ቻናሉን ሰብስክራይብ፣ ፎሎ፣ ሼር በማድረግ ቤተሰብ መሆኑ ሌላ ምንም የሚያስከፍል ነገር የለውም። ወዳጅነታችንን ይቀጥላል። ወደ ቪዲዮ እንሂድ። እንደዚህ የሚያለቅስ ሰው ግን ቁማር እንደተበላ ሰው። እሺ ወደ ቀጣዩ እንሂድ። ወይ አይረብስ ያዝናናል። እንደዚህ አይነት ቪዲዮዎች ብዙ ጊዜ ማየት ፈታ ሪላክስ ያደርጋል። ወይኔ ገደለ። አንዳንዴ ሰው ሲናደድ የሚያደርገው ነው እና ይሄ ሰውዬ እንጃ አልሰማሁም። ውሻውን እንዳደረገ ራሱ ውሻውን ሊበላው የሆነ ነበረ። አንዳንዴ ስሜታዊ የምናደርገው ይጠፋብናል። እስቲ ወደ ቀጣዩ እንሂድ። አንዳንዴ ካፓሲቲያችን ማወቅ አለብን። አንዳንዴ ብዙ ሰው ያለ አቅሙ ማይችለውን ነገር ለማድረግ ይሞክራል። ነገሮችን ከማድረጋችን በፊት አቅማችን ይችላል ወይ እንዴት ካፔብል ነን ወይ የሚለውን ነገር ማረጋገጥ እንዳለብን ያስረዳል። አሪፍ ቪዲዮ ነው። አንዳንዴ ሂልማችን ገደብ መኖር አለበት። መኪና በጣም ከመኘቱ የተነሳ የሰውዬን ልብስ ቀዳለች። ስለዚህ ለነገሮቻችን ለከስ መመለባቸው። እስቲ አሜሪካን ሀገር መሄድ ፈልጌ ነው። ጸልይልኝ፣ ዱአ አድርጊልኝ። ሽታ ራሴ ያለኝ በጸሎት ቢሆን ብዙ ሰው ግን ጓደኛው መልካም እንዲሆንለት አይፈልግም። ግን አሜሪካ ግን በጸሎት መሄድ አይቻልም። እስቲ ኮሜንት ላይ አሳውቁ አስተያየታችሁ። በራሴ ሄዳለሁ አይደል? ጎበዝ ወንድም አንዴ ንግፋለት። ሰውዬ የራሴን ድህነት መግፋት አቅቶኛል፣ ጭራሽ የሰው ሀብት ልግፋ? ኧረ ዞር ምን ነበር ያለው? የኔ ድህነት ይከብዱን የሰው ሀብት ልግፋ እንዴ? ሴቶች የሚያመጡት ነገር በቃ ሁሌ መጨረሻቸው የሆነ በቃ ሰው ያስገድላሉ ወይ የሆነ ነገር ያደርጋሉ። የምር በሴቶች የሚመጣ ነገር ስለሆነ ሁሌ ጥንቃቄ እናደርጋለን። ወይ ስንቀርጸ ለፍቅረኛ ልከህላት እሷ ጋር ድረስ ያም የፈለገውን ቢል ያሻውን ቢያወራ ያም ትንሹም ትልቁም ልመባየተራ ያም በርግጥ ሩቆኜ ባለባላይሽም ቅንጣታለ አልጠረጠረሽም ያም የፈለገ ሆዲዲ አሳሙ ደወራ ያም ትንሹ በትልቁ ልመባየተራ ያም በርግጥ ሩቆዬ ባለባላትሽ እንታቴ ሉሌ አልተረተረሽ ልክ ነው። ይሄ ብዙ ጊዜ እኔም አጋጥሞኛል። ብዙ ጊዜ እኛ ለራሳችን የምናደርገው ነገር አይታየንም፣ ግን ሌላው ሰው ወስደርስ ነው ምስቲካችን የምናውቀው። የሆነ ስንሰራ የሆነ ነገር ስናደርግ ለኛ አይታየንም፣ ግን
ሌላ ሰው የሚረዳውና ይሄ ነገር እንዴት ነው መትረፍ ያለበት እስቲ ለቀጣይነት እየመከረው ባልሆነ እንደዚህ አንዳንዴ ህይወታችንን ቅመም ያደርጉ በህይወታችን ላይ አዲስ ምዕራፍ እንድንሄድ የሚያደርጉ ፈታ የሚያደርጉ ጓደኞች አሉ። ፎrever በሁሉም ጓደኞቻችን ህይወት ውስጥ ህይወታችንን ፈታ የሚያደርጉ የሚያዝናኑ፣ ስንከፋ ስናዘን ከኛ ጋር የሚሆኑ በጭንቀታችን በሀዘናችን ጊዜ አብራችሁን ለምትሆኑ ጓደኞቻችን ሰላማችሁ ይብዛት። ምን አርቦት ነው የመጣብን? ሰው ጨፋ አይችልም እንዴ? ሄሎ ወላሂ ሄሎ ቅድም ብያለሁ። አንዳንዴ ነገሮቻችን ከመሸከማችን በፊት የሆነ ነገር ከማድረግ በፊት ነገሩን እንችላለን ወይ ሃንድል እናደርጋለን ወይ የሚለውን ነገር ማየት አለብን። ይሄ ሰው አሁን እንዴት መሸከም እንዳለበት አይቆም በዘም ብሎ ነው በተሸከሙና ሰላም ነው ማ እግዚአብሔር ይመስገን። እሺ ከአዝጌና ከቡጁ ማን ነው ማለት? ቡጁ ስታር። እሺ ከአሸርና አሰ ሩጥ አይደል? አንተ የተመተሰዋል እኮ ይሄ አሁን ፐብሊክ ላይ እንደዚህ አይነት ነገር አይደረግም። አንተ አዲስ ተቀጣሪ ሆነ ማናጀር የሆነ ቀልድ ሲነግርህ ቀልዱ ባያስቅህም እንኳን ይባረራል። ይሄ አዲስ ተቀጣሪ እንዴት እንደሚሆን ይወጥ። አይ ተመልካቾቻችን እስካሁን ያያችሁት ቪዲዮ ይሄን ይመስል ነበር። ሌላ ቪዲዮ እናንተ ፈታ ዘና የሚያደርጉ ይዘን እስከምንቀርብ ድረስ ቸር ወሬ ያሰማን። ባላችሁበት ሰላም ጤና እንድትሆኑ እመኛለሁ። ባይ ሰላም ነው። እሺ ከአዝጌና ከቡጁ ማን ነው?